የዛሬ ቪዲዮአችን የሚጀምረው ትኩረታችሁን ወደ ገንዘብ ሳይሆን ትኩረታችሁን ወደ ስኪል አድርጉ በሚል ነው። አዎ ይገባኛል። ገንዘብ በዚህ ጊዜ ለሁሉም ነገር ያስፈልጋል። ገንዘብ በህይወታችን ለሚካሄደው ለእያንዳንዱ ነገር ያስፈልጋል። የገንዘብ አስፈላጊነት ከትላንት ይልቅ ዛሬ የባስ ብለዋል። ገንዘብ በጣም ያስፈልጋል። ቢሆንም ግን በዚህ ምድር ላይ ሳድድን ልክ ከኛ የሚሸሽ ነገር ምንድነው ብትሉ ገንዘብ ነው። ገንዘብን ስታሳድዱ ገንዘብ ወደ እናንተ አይመጣም። እናንተ በደንብ ማሳደድ ያለባችሁ ነገር ስኪል ነው። ስኪል ሲባል ምን አይነት ስኪል? በጣም ሊከፍል በሚችለው ስኪል ላይ አሁን ጽዳት ራሱ መስራት አንድ ስኪል ነው። አንድ ቤት መወልወል ሊሆን ይችላል። የጽዳት ስራ አንዱ ስኪል ነው። ግን የጽዳት ስራ ምንም በጽዳት ስራ ላይ በስት ብንሆን እንኳን አይከፍለንም። ሊከፍልን በሚችለው ስኪል ላይ ትኩረታችንን መሰብሰብ አለብን። በደንብ መስራት አለብን። በደንብ ትኩረቶቻችንን ወደ ስኪል ማድረግ መቻል አለብን። ቢካውዝ ያ ስኪል ሄዶ በዛ ስኪል ላይ ጥሩ ስንሆን፣ በአንድ ነገር ላይ በጣም ጎበዝ ስንሆን፣ በጣም ጥሩ ስኪል ያለን ሰዎች ስንሆን ገንዘብ በራሱ ጊዜ ፈልገው ወደኛ ይመጣል። ጥሩ ሰዎች፣ ጥሩ ቢዝነስማኖች፣ ጥሩ ገንዘብ ያላቸው ሰዎች ወደኛ መምጣት ይጀምራሉ። ቢካውዝ እኛ አፎርድ የምናደርገው ትልቅ ነገር እኛ ጋር አለ። እኛ ጋር ትልቅ ዋጋ ያለ ነገር አለ። ትልቅ ስኪል ሲኖራችሁ፣ ትልቅ እውቀት ሲኖራችሁ በራሱ ጊዜ ገንዘብ ወደ እናንተ እየፈለገ ይመጣል። ገንዘብ እናንተን እያሸሸ እና ስራ አለ፣ እንደዛ አይነት ስራ አለ፣ እንደዛ አይነት ስራ አለ፣ እንደዛ አይነት ስራ ብንጀምር፣ እንደዛ አይነት ፕሮጀክቶችን ብንጀምር፣ እንደዛ አይነት ነገር ብንጀምር የሚሉ ብዙ ስራዎች ወደ እናንተ ይመጣሉ። ብዙ ገንዘቦች ይመጣሉ። በብር ብቻ ሳይሆን በዶላር ስራዎች ወደ እናንተ ይመጣሉ። ትኩረታችንን ማድረግ ያለብን መጀመሪያ ገንዘብ ላይ ሳይሆን ስኪል ላይ ነው። መቸገር ያለብንን ጊዜ ተቸግረን ማለፍ፣ ማጣት ያለብንን ጊዜ አተን ማለፍ መቻል አለብን። የተወሰኑ ጊዜያቶችን በትዕግስት ማለፍ መቻል አለብን። አዎ ይገባኛል። ፔኑ በጣም ከባድ ነው። ህመሙ ከባድ ነው። አንዳንድ መንገዶቻችንን ለብቻችን ነው የምንሄደው። ጨለማውን ለብቻችን ነው የምንሻገረው። የውስጥ ጩኸቶቻችንን የሚያስተጋባልን ሰዎች አይኖሩም። ሰዎች እንደሆነ የሚያጨበጭቡልን የሆነ ነገር ካሳካን በኋላ፣ የሆነ የምታየውን ነገር አችል ካደረግን በኋላ ነው። ቢሆንም ግን ለትልቅ ስኪል፣ ለአንድ ስኪል በደንብ አድርገን ዋጋ መክፈል አለብን። በደንብ እንቅልፋችንን ማጣት ካለብን እንቅልፋችንን ማጣት አለብን። መራብ ካለብን መራብ አለብን። በአንድ ስኪል ላይ በጣም ጎበዝ ከሆነ፣ በአንድ ስኪል ላይ በጣም ረገጥ አድርገን ስኪል ካለን የማንፈለግበት ምንም ምክንያት የለም። አሁን በዚህ ዘመን ላይ ስፔሻሊ የትኛም ስራ ላይ እንዳልኩት አንዳንድ ነገር መመረጥ አለበት። አንዳንድ ስኪሎች መመረጥ አለበት። ሁሉም ስኪሎች ስኪል ስለተባሉ ብቻ መግባት የለብንም። ስኪሉ በደንብ እንደምከፍል እርግጠኛ ሆናችሁ በደንብ መስራት አለባችሁ። ቪዲዮ ኤዲቲንግ ለምሳሌ እናንሳ። በዚህ ዘመን አንድ ሰው በቪዲዮ ኤዲቲንግ አሪፍ ኤዲተር ከሆነ፣ አሪፍ ቪዲዮ ኤዲት ማድረግ የሚችል ከሆነ በወር እስከ 200 መስራት ይችላል። ይሄ አምና ሰንግ በኢትዮጵያ ብር አይደለም። በጣም ብዙ ፈረንጆች አሉ በቪዲዮ ኤዲቲንግ ላይ የሚሰሩ፣ በጣም ቪዲዮ ኤዲተር የሚፈልጉ በጣም ብዙ በርካታ የውጭ ዜጋዎች አሉ አሪፍ ቪዲዮ ኤዲተር የሚፈልጉ። አንድ ሰው ቪዲዮ በጣም ኤዲት ማድረግ የሚችል ከሆነ የትኛውም ሰው ይፈልጋል። ኢትዮጵያዊም ይፈልጋል፣ ውጫዊም ይፈልጋል። በዚህ ስራ ላይ አሪፍ ስኪል ስላለው አሪፍ ተከፋይ ይሆናል። በቪዲዮ ኤዲቲንግ ብቻ አይደለም፣ በኖርማል ስራ ላይ ስንመጣ ለምሳሌ አንድ ሰው አሪፍ እኔ በጣም ደስ ስለሚለኝ ነው ይሄ ጸጉር ስራ፣ አንድ ሰው ጥሩ ጸጉር የሚሰራ ከሆነ ያ ሰው በዛ ሰው ላይ ነው ሁሉም ሰው ጸጉር መሰራት የሚፈልገው። ሁሉም ሰው በዛ ሰው ነው ጸጉር መቆረጥ የሚፈልገው። ቢካውዝ እሱ ጋር አፎርድ የሚያደርገው በጣም ጥሩ ነገር አለ። አፎርድ የሚያደርገው በጣም አሪፍ ነገር አለ። ስለዚህ ያ ከስተመር የትም ይኑር የትም ያ ሰውዬ የትም ይስራ የትም እሱን እያሳደደ ነው የሚሄደው። ያ ሰውዬ ያ ከስተመር ወደ እሱ ሲሄድ ከስተመሩ ብቻ አይደለም ከሱ ጋር የሚሄደው፣ ገንዘብም ከሱ ጋር ይሄዳል። ገንዘቡም ይከተለዋል። እኛ መጀመሪያ መስራት ያለብን ስኪል ላይ ነው። በየሆነ ስኪል ላይ በጣም ጥሩ ለመሆን መሞከር መቻል አለብን። ጥሩ ስኪሎችን ከማናገኝበት ቦታው ደግሞ መውጣት መቻል አለብን። ምንም ቢሆን የምናገኘው ደሞዝ ትንሽ ቢሆንም እንኳን መቆየት ያለብን አሪፍ ገንዘብ በምናገኝበት ብቻ ሳይሆን ጥሩ ስኪል የምናገኝበት መሆን አለበት። አንድ ሰው ነገ ወጥቶ የራሱን ኦርጋናይዜሽን የራሱን ሾፕም ሊሆን ይችላል መክፈት የሚችለውን ነገር መስራት እየሰራ ካልሆነ ራሱን እየጎዳ ነው ያለው፣ ራሱን እያሞኘ ነው ያለው። አብዛኛው የኢትዮጵያ መንግስት፣ አብዛኛው በኢትዮጵያ ውስጥ ያሉ የቅጥር ስራዎች ወይም አብዛኛው ድርጅቶች የሚከፍሉ አይደለም። በስራችን ልክ በድካማችን ልክ የሚከፍሉ አይደለም።
የኛ ድካም በጣም ትልቅ ነው፣ የምናገኘው ገንዘብ ግን በጣም ትንሽ ነው። ስለዚህ ይሄንን ጋፕ ደግሞ ክሎዝ ለማድረግ እኛ ምን ማድረግ አለብን? በገንዘቡ እንኳን ከተጎዳ በስኪሉ መጎዳት የለብንም። የሆነ ስኪል ይዘን መውጣት የምንችልበት መሆን አለበት። ለምሳሌ ቪዲዮ ኤዲተሩ የሆነ ቪዲዮ ኤዲት በማደርግበት ካምፓኒ ውስጥ የሚያገኘው ገንዘብ እንኳን ምንም ትንሽ ቢሆንም ነገ ወጥቶ ዩቲዩበር መሆን ይችላል። የሆነ ቪዲዮዎችን የሆነ ኒች መርጦ የሆነ ኒች ይዞ ወጥቶ የራሱን ቪዲዮ እየሰራ አሪፍ ዩቲዩበር ሆኖ አሪፍ ክፍያ ማግኘት ይችላል። ስለዚህ ነገ የተሻለ ነገር የምናገኝበት መሆን አለበት መቆየት ያለበት። ነገ አሪፍ ነገር የምናገኝበት መሆን አለበት መክረም ያለብን። ያለዛ እየተሞኘን ነው፣ በጣም እየተበላን ነው። ስለዚህ በተቻለ መጠን በስኪል ላይ ፎከስ ማድረግ አለብን። በተቻለ አቅም በደንብ ስኪል ላይ ፎከስ ማድረግ አለብን። በየሆነ ነገር ላይ በጣም በስት ለመሆን መሞከር አለብን። ታይለንቶቻችንን ማወቅ መቻል አለብን። የተሰጠ መክሊቶቻችንን በደንብ ማወቅ መቻል አለብን። መክሊታቸውን አስቀድሞ ያወቁት መክሊታቸውን አስቀድሞ የተረዱ ሰዎች ዛሬ ዓለምን እያስደመሙ ነው። ዛሬ ዓለምን እያስገረሙ ነው። መክሊቶቻቸውን ያላወቁ ሰዎች በአንድ ስራ ላይ ጠንክሮ የሰሩት ቀንና ማታ ሳይደክሙ ቀንና ማታ የሰሩ ሰዎች ዛሬ ሀገርን እያስደመሙ ነው። ዓለምን እያስደመሙ ነው። ምንም እንኳን ልፋታቸው ምንም ጥረታቸው በመጀመሪያ ጊዜ በሰዎች አንደርስታንድ ባይደረግላቸው ሰዎች አስቀድሞ ባያጨበጭብላቸው ያን የጨለማ መንገድ ብቻቸውን ቢጓዝም እንኳን ዛሬ ብዙ አጨብጫቢ አላቸው። ዛሬ በጣም ብዙ አጃቢ አላቸው። ዛሬም አጀብ የሚያነሱ በጣም የሚያጅቡ ሰዎች አላቸው። ዛሬ እኛ በደንብ ፎከስ ማድረግ ያለብን መጀመሪያ ስኬል ላይ ነው። እስኪ እዩዋቸው ያው በጣም ቢዝነስ ላይ እኮ የሰሩት እነ ኤለን መስክ እነ ቢልጌት እኮ ዛሬ ላይ መጀመሪያ ላይ የነበራቸው ጉዞ በጣም ከባድ ነው። እነ ኤለን መስክ ሳውዝ አፍሪካ ነው የተወለደውም እዛ ነው የተወሰነ አመት የኖረው። አይ ቲንክ እስከ 17 አመት እዛ ሀገር ነው የኖረው። እዛ ሀገር ሲኖር የተለያዩ ሶፍትዌሮችን ዴቨሎፕ አድርጓል። ያንን ሶፍትዌር ዴቨሎፕ ሲያደርግ ገፊዎች ነበሩ። እዛ የሚማቱላ የተማቱላ ነበሩ፣ የገፉቱላ ነበሩ። አይደለም ማጨብጨብ አይደለም ሪስፔክት ማድረግ ያፈነከቱላ ያደሙላ ነበሩ። ስለዚህ መጀመሪያ ላይ መገፋት አለ። መጀመሪያ ላይ የሚያጨበጭብ ሰው አይኖርም። ያንን ፈተና ካለፈ በኋላ ደግሞ ወደ ካናዳ ነው የሄደው። ካናዳም ሄዶ በአንድ ፋብሪካ ውስጥ ተቀጥሮ ሰርቷል። ለትንሽ ደሞዝ ነው ተቀጥሮ የሰራው። ህልማችንን ለማሳካት ስንሄድ ህልማችንን አቺቭ ለማድረግ ስንሄድ ብዙ መንገድ ላይ ብዙ ፈተናዎች ይገጥሙናል፣ ብዙ ችግሮች ይገጥሙናል። ግን ከፈተናዎች አልፈን ስንሄድ ከችግሮቻችን አልፈን ስንሄድ ከሚገጥመን ነገር አልፈን ስንሄድ ትልቅ ድል ይጠብቀናል። ትልቅ አጨብጫቢዎች ይገጥመናል። ትልቅ ነገር ይጠብቀናል። በደንብ ማስተዋል በቻለን አቅም በደንብ ትኩረት አድርገን መስራት፣ በደንብ ለብልበን መስራት ያለብን ነገር ቢኖር ስኪል ላይ ነው። በየሆነ ነገር ላይ በጣም በስት ለመሆን መሞከር መቻል አለብን። ካሜራማን ከሆንን በጣም ጥሩ ካሜራ የምናነሳ ሰው ለመሆን መሞከር መቻል አለብን። ጥሩ ካሜራ ማንሳት መቻል አለብን። ቪዲዮ ኤዲተር ከሆነ ጥሩ ቪዲዮዎችን ኤዲት ማድረግ መቻል አለብን። በጣም የሚያስገርሙ ኤዲቲንጎችን በጣም አዲስ ኤዲቲንግን በመማር አዲስ ስኪሎችን አድ በማድረግ በደንብ ራሳችንን ባለን ስኪል ሞር እየጨመርን ማሳደግ መቻል አለብን። ዶክተር ከሆንን በጣም ስፔሻላይዝ ማድረግ አሪፍ የህክምና ሲስተሞችን፣ አሪፍ የህክምና ዘዴዎችን፣ አሪፍ ሰዎችን ትሪት ማድረግ፣ አሪፍ ነገርን ማሳደግ መቻል አለብን። ባለነው ዘርፍ ላይ ባለነው ኒች ላይ በጣም በስት ለመሆን መሞከር መቻል አለብን። ላይክ እነ ሪናልዶ፣ ላይክ እንደ ኤለን መስክ፣ ላይክ እነ ቢልጌት እንዳደረጉ ሁላ እኛም ባለንበት ነገር በደንብ በስት ለመሆን መሞከር መቻል አለብን። ያንን ስናደርግ ራሱ ስኪሉ ራሱ ሙያው ይከፍልልናል። የሚገባውን ገንዘብ ይከፍልልናል። ከሚገባን ከምንጠብቀው በላይ ስኪሉ ሙያው ራሱ ይከፍለናል። እኛ መጀመሪያ ፎከስ ማድረግ ያለብን ምን ላይ ነው? ስኪል ላይ ነው። በደንብ ፎከስ ማድረግ ያለብን ሙያው ላይ ነው። ባለንበት ሙያ ላይ በደንብ ጥሩ ስኪል ይዘን ለመውጣት መሞከር አለብን። ጥሩ ነገር ላይ በደንብ መስራት አለብን። ጥሩ ነገር ላይ ጉልበታችንን አቅማችንን በደንብ መጣል አለብን። ትናንትና 20 ዕድሜ 14 ዕድሜ 18 20 25 ዕድሜ ላይ ገንዘብ ያሳደዱ ሰዎች እስቲል 40 ዕድሜም ለ50 ላይ ገንዘብን እያሳደዱ እስከዛሬ ገንዘብ እያሳደዱ ነው። በቃ ገንዘብ ስናሳደድ ገንዘብ ዘመናችንን በሙሉ ሲሸሸን ይኖራል። እኛ መሸሽ ያለብን ገንዘብን ከሚያሳድዱ ሰዎች ነው። እኛ ራሳችንን ማግኘት ያለብን ሙያን ቡልድ ከሚያደርጉ ሰዎች መሃል ነው። ራሳችንን ሙያን በመገንባት ውስጥ ነው ማኖር ያለብን።
ጥሩ ሙያ ካለን ጥሩ ልምድ ካለን የትም እንፈለጋለን። ትላልቅ ሰዎች፣ ትላልቅ ቢዝነስማን፣ ትላልቅ ኢንቨስተሮች እኛን የማይፈልጉበት ምንም ምክንያት የለም። እኛ መጀመሪያ መስራት ባለብን ነገር ላይ መስራት አለብን። እኛ መጀመሪያ ጉልበቶቻችንን መጣል ባለብን ቦታ ላይ መጣል አለብን። መልፋት ባለብን ቦታ መልፋት አለብን። አይሆፕ ቪዲዮውን ትወዱታላችሁ ብዬ ተስፋ አደርጋለሁ። ይህንን ቻናል ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱን በአክብሮት እንጠይቃለን። መልካም ጊዜ